አዩ ብራይዳል ዞንን ያውቁታል? እንኳን ወደ አዩ ብራይዳል ዞን በደህና መጡ። የአትነት የገበያ ማዕከል ውበት አዩ ብራይዳል ዞን ስንል ያለ ምክንያት አይደለም። የሚጋቡ ሙሽሮች የግዴታ ቢያውቁት የምንለውን አዩ ብራይዳል ዞንን እናስተዋውቁ። ለብራይዳላችሁ ወይም ለተለያዩ ፕሮግራሞች ዲኮር ከፈለጋችሁ እኚህን የምታዩቸውን ዲኮሮች ውስጥም ሆነ ውጪ እናዘጋጃለን። በእነዚህ ቬሎች የተሞሸሩ ሙሽሮች በየሰርጎች ሲታደሙ በእኔ ጊዜ ይህ አይነቱ ቬሎ አልነበረም ብለው አይቆጩም። ምክንያቱም የዚህ ዓመት ዘመናዊ ቬሎችና አልባሳት ስለሆኑ ለቀጣይ 10 ዓመታት እንኳን በሌሎች ቬሎች የሚበለጡበት እድል እንኳን ኢትዮጵያ አውሮፓም አይኖርም። ዋጋቸው ተመጣጣኝ የሆኑ ነገር ግን የአውሮፓ ስታንዳርድ ቬሎች የሚዜዎች አልባሳት በሽያጭም ሆነ በኪራይ ዝግጁ ሆነዋል። ይደበላለቅ መሬት ይመታ ምስክሮቹ የሙስሮቹ ወዳጅ ቤተሰብ እስኪ እናያችሁ ሙሽራው ሙሽራዬ ሚዜዎቹ አድምቁላቸው በልልታ ሆታ የእናት ለአባት የተቀደሰ ገና መስገና ቸብ አርጉት በልቶ ጠጥቶ አገር ባህሎች ለጀዋዝ ናት ያውም የወቅት የአገሬ ልጅ ናት። በብዙ ምክንያት ተሸነፍኩላት በጓደኞቹም የሚወደድ ነው በቁም ነገሩም የሚለይ ሰው ነው። ስራውን ወዳጥሮ ጋሪ ነው እናት አባቱን ሰው አክባሪ ነው። የማይደበዝዝ የማይቋረጥ ከዛሬው በላይ ነገ የሚጣፍጥ ሙሽራ
አበባ የማይተወልቅ በረከት ይግባ እንዳረገው ሱፍ እንደ ቬሎዋ እንዳጎረስካት እንደ ጉርሻዋ ከፍ ይበል ሁሌም ፍቅራችሁ እንደተነሳው እንደ ጽዋችሁ ለሙሽሮችና ለሚዜዎች የሚሆኑ ሊሞዚኖችና ዘመናዊ መኪናዎች በየአይነቱ አዘጋጅተናል። በልልታ ሆታ ለእናት ለአባት የተቀደሰ ገና መስገና ቸብ ቸብ አርጉት በልቶ ጠጥቶ በአገር ባህል የተቃናላት በምኞት ብቻ መች አስቀረት የዘላለሜ የኔ ያደረኳት ምኞት የምልህም የሱ አይነት ሰው ነው ለሴት ልጅ ክብር ትልቅ ቦታ አለው ተንከባካቢ ፍቅረ አዋቂ ነው ለቃሉ ታማኝ ብረት መዝጊያ ነው የሚባል የሙሽራ ጉዳይ እንደሌለ እናረጋግጥሎታለን። አድራሻችን ሐዋሳ ቅዱስ ገብርኤል ቤተክርስቲያን አጠገብ በሚገኘው አጥነት የገበያ ማዕከል ግራውንድ ፍሎር አንደኛ ፎቅና ሁለተኛ ፎቅ እንገኛለን።